እና ሁሉ ሰላም ጤና ነው? ቤተሰቦችሽ እንደገና ልጆችሽ፣ ስራሽ ሁሉ እንዴት ነው? እግዚአብሔር ጋር ያለው ህብረት ጸሎትስ እየጸለይሽ ነው? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። አንቺ እንዴት ነሽ? ስራ፣ ጤና ሁሉ ሰላም ነው? ሁሉ ሰላም ነው። ከአንቺ ጠፋሽ፣ ምር ጥፍት ጥፍት በቃ እንደዚህ መጥፋት ጥሩ ነው? በስመ አብ አልደብርሽም? እኔ ከመች ትደውላለች ያልኩ ስልኬ ነው ያለሁበት ምክንያት ያው በእውነት የሆነ የማጫወትስ ነገር አለ። ያ ስለ አንድ ለህይወትሽም ትምህርት ይሆናል ብዬ የማስበው ነገር ነው እና በጣም ላጫውትሽ ፈልጋለሁ። በጣም የሚገርም ነገር ነው በሰው የተፈጠረው። ራሷ እየተናገረች ያለችው ነገር ነው። ይህን ሀሜት የሰው ሀሜት ብለሽ እንዳትወስጂ። ቆይ ቡና ላምጣልሽ። ሀሜት ብለሽ እንዳትወስጂ ካልሽ በኋላ ቡና ላምጣልሽ ስትይ ሰው እኮ ቡና ይዞ ነው ሀሜት የሚያምነው ብዙ ጊዜ አስብኩኝ። ከዛ ሲሳቄ አፈረኝ ማለት ነው። ይቅርታ ግን ማለት ነው አዳራሽ ሀሜት እንዳታምኝ። ሀሜት አልወድም። ሀሜት ኃጢአት ባለቤት የራሱ አይወድም ሀሜት በጣም ሴቶች ጋር ራሱ እንዲገኝ በህይወትሽ ማለት ነው። ወይኔ ሀሜት ጀመረች። በህይወትሽ ሰው ማለት ነው የሆነ ሲደሰት ማለት ነው ለካ ይሰክራል ማለት የሆነ ከደስታ ብዛት ማለት ነው። በስመ አብ እንትና ታውቂያለሽ አይደለሽ? ትይዙ በጣም በህይወቷ ማለት ነው በህይወቷ ዘመን በጣም የምትጠብቀው ነገር ሆነላት። በጣም ደስተኛ ከሆነ በተነሳ ሰራተኛው አይቀር ወይኔ ሰራተኛው ሳትቀር እያሀማች ነው ማለት ነው። ከደስታ የተነሳ ምንም ያለችበት ከደስታ ከየት እንደመጣ የደስታ ምንጩ ማን እንደሆነ ደስታው የሚመጣው ከየት እንደሆነ ደስታ የሰጣትን ፈጣሪ ማመስገኗን ትታ ምን ታደርጓለች? ቤቷን ወይን ጠጥተን ካልጨፈርን ካልጮኸን ቤቱን ካላናወጥን ብላ በቃ ወይኔ ከዚህ በላይ ሀሜት አለ እንዴ? ወይኔ ምን አገናኘን ዛሬ? ቀዱላት ማለት የእሷ እናትም ነበረች አብራ እሷ ያከለከለቻት ግን ማለት ነው የምን ከደስታዋ የሆነ ሰው ይዞም ትጠጣ ስትል ነበር። ያው እሷ ማለት ነው ትጠጣ እሷም ትጠጣ ስጧት ስል ነበረ ብላ ራሷ በራሷ ነገረች። እና እኔ ደግሞ እሷ እንደዛ ብላ ስትናገር ብስማ ምንም አልገረመኝ ማለት ገረመኝ ማለት ወሬ ሱስ አቤት ወሬ ሱስ የተነሳ መጠጥ ይጠጣል ወይም ከደስታ የተነሳ እንዴት ጭፈራ ይጨፍራል? ያ ደስታ ምንጩስ ማን ነው ብሎ ለምንድን ነው ሰው የማያስበው? ማለት ሰው ሲደሰት ለዘመናት እግዚአብሔር ቢያሳካልኝ ቢሆንልኝ ቢከናወንልኝ ብሎ የሚያስበው ነገር ሲከናወን ወደ ምስጋና ማለት እንጂ ወደ መጠጥ ደግሞ ለዛሬ ኃጢአት አይደለም ብሎ ማሰብ እንዴት ኃጢአት አይደለም ማለት ወይስ የሆነ አንዳንድ ሰዎች ትምህርት አለፍኩ ብሎ ትምህርቱን አለፍኩኝ ይሄን አደረኩኝ ይሄ ሆነ ብሎ በቃ የሆነ ተምሬ ለዘመናት ስጠብቅ የነበረው ውጤት መጣልኝ ምናምን ብሎ ወደ መጠጥ ወደማይሆን ስፍራ ለደስታ ብሎ ሰው እንዴት ነው ያደረገውን በጣም ይገርማል። እሱ ነሽ የሆነለትን ውለታ የሚደርሰው የሚገርመኝ በእውነት ማለት እኔ አሁን በበኩሌ የተደረገለት ያመስግን አይደለም የሚባለው በእግዚአብሔር ቃል የተደረገለት ሰው ያመስግን ነው የሚባለው። ሰው ግን የሆነለትን ያደረገው ማን እንደሆነ የአድራጊው ያ የደስታ ምንጩ ሶርሱ ማን እንደሆነ ይረሳል። ወደ ማጠጥ ወደ ጭፈራ
ወደ ምናምን ይገባል። በእውነት ላይ በጣም ነው የሚገርመው። አሁን ለምሳሌ እግዚአብሔር ዝሙት ይጠራል። ዝሙት ጋር የሚሄዱ ሰዎች አሉ ከደስታ አይ ልክ ነኝ ማለት ነው። ያንቺ ትምህርት በቃ ይሆናል ብዬ ነው ማወራው። የምር ተረዳሽ ማለት እሱ ራሱ ከለከለኝ። የምር በቃ ሴቶች ጋር ብዙ አታብዢ፣ ባልሽ ተቀየረ ምናምን ነገር እያለ ይሄ እኮ ሀሜት አይደለም። ቀነሱ አንቺን በጣም ስለምወድሽ እንጂ ስትደውይ የራሱ ወይኔ የጠፋ ሰው እንዴት አመሰግናለሁ። ይሄ እኮ ሀሜት አይደለም እንዴ። የባለፈው ቡና አለ ግን የቱርኪ ቡና ወይስ አለ? አዎ አለ አለ። በጣም እኔ ስደሰት ወደ ቸርች ነው የሚሄደው። እግዚአብሔርን ነው የማመሰግነው። አላውቅም ግን ያው ትምህርት አለው። በእርግጥ አንቺ የነገርሽው ነገር አሁን ሰው ስም እያነሳ ስለነበረ ነው ትንሽ የደበረኝ እንጂ አልተደበረም። ምክንያት እንዴት ለእኔ የደስታ ቀኔ ነው፣ የደስታ ቀኔ ነው። መጠጥ እንዴት ይሆንልኛል? የደስታ ቀኔ ነው። ለእኔ ጭፈራ እንዴት ማለት እንደዚህ ነኝ። ሰዎች እንዴት እንደሚያስቡ ብቻ ነው። እሷ እንደተሳሳተችው በኋላ ነው የገባት። እዛ ሰዓት ከደስታ የተነሳ ምንም አይታየኝ ብላ ነበር። አሁን ተሳሳተች። ግን በጣም ነው በቃ የሚገርመው። ማለት እሷ ብቻ አይደለችም እኮ ብዙ ሰው በዛ ዓለም ላይ እንደዛ አይነት ነገሮችን ያደርጋል አይደል? አንቺ አሁን ለምሳሌ ስትደሰች ምንድን ነው የምታደርገው? እሺ እሺ ዋው እውነት ደስ ይላል። አንቺ አሁን እኔ አሁን ስደሰት ማለት ነው በእውነት አሁን ለምሳሌ አንድ ነገር ለማሆን ስለት ገባለሁ እንዲሆንልኝ የምፈልገው ነገር አይደል? ስለት ማለት እግዚአብሔር ያደረገውልን ያን ነገር እጄ ላይ ሲገባ ወይ ሲሆንልኝ ካየሁ ቃል ጠብቄ ምስጋናዬን ይዤ ያ ስለቱን ይዤ ወደ እግዚአብሔር ቤት ነው እውነት ያንቺ አሁን እንደ ከኔ ጋር ዘሰነ ያልቃል ማለት እኔ ሲሆንልኝ ወደ እግዚአብሔር ማለት እግዚአብሔር ሆነልኝ አመሰግናለሁ፣ ስላሰብክልኝ አመሰግናለሁ፣ ያንተ ደጅ ስለከፈትክልኝ አመሰግናለሁ፣ ስለትን ስለሰመረልኝ አመሰግናለሁ። ጠጅ ቡናው ማለት ነው የጠጣው ነው የጠጣው ነው ማለት መቼም በቃ የሰይጣን ቦታ ካልሰጠ ካልተሳሳተ ምንም አንድ ቀን ማለት ነው ጓደኛ አንድ ባል ነው የሆነ ቦታ ሄደን ከዛ ቤት አለ ያው ያለን ላይ ስትኖሪ ሰዎች ጋር ህብረት አድርገሽ ነው የምትኖሪው አይደል? ከዛ ስንሄድ ቤተ ውስጥ ጠጅም አለ ያው የማያሰክርም የሚያሰክርም ነገር አለ እና ያን መጠጡ ቀደች ጠጠኛ ጋር ስጀመር መጠጥ ቀደችለት ከዛ ዛሬ ደስታ ቀን መጠጥ አለ አሁን ይሄ ማለት ነው ሳዝና ሰጠኛ ሰት አመት ያለበት እና ማለት ይሄ የመጣው በጣም ደስ የሚገኝ ማለት የቀረበ ሰከረች በይስራኤል ነገር መዘርዘር በጣም ደስ ይላል። ወይ መናፈሻ የሆነ ንፋስ ያለበት አየር መውሰድ ያለ አለ ብዙ ቦታ ራሱ ማታም ተዝናና አንድ ሰው ማድረግ በጣም እጅሽ ይባረክ። በእውነት በጣም ምርጥ ቡና ነው ያፈላሽው። በጣም አመሰግናለሁ። ምሳ እየደረሰኝ ነው። ተረጋጊ። አረ ምሳ አለ። እሺ በቃ እንበላለን። እሺ ሽንት ቤት ይዙ ጋር ነው። እሺ አይ ምሳ ነው ተቸገርሽ ውዴ። ወይኔ ኮፍታ ነው የሰራሽው። በስመ አብ አንቺ እኮ ያንቺ ኮፍታ እኮ በጣም ነው የሚያምረው የሚጣፍጠው። እንዴ ሲያምር በጣም ያምራል። በእውነት እጅሽ ይባረክ። እጄ ልታጠብ ወዮ ተቸገርሽ እኮ ማሬ። አንድ ጊዜ እዛ እሺ እኔ አቀርባለሁ። ችግር የለም። እሺ ሳህኑን ላምጣ። ኮፍታሽ በጣም ያምራል። በጣም በእውነት ይሄንን ማቀረጽ
ሳየዋለሁ። በጣም ያምራል እንዴ ከለሮቹ እንደው አንቺ እኮ ባለሙያ ነሽ። አንቺ ባለቤትሽ እኮ ታድሏል። ትንሽ አንዳንዴ ቆጣት ያለሽ እንጂ በጣም ያምራል የምር። ናይ ቁጭ በይ ናይ ሳንሽን አምጥቻለሁ። ናይ አረ መጣሁ። አንቺ ቁጭ በይ ነው እንትን አድርጌ ልቁረጥ እንዴ? አዎ ቁረጭ ችግር የለም። እሺ ውዴ እሺ። ሻፓፓ አድርጌ ቆረጥኩት። ኬክ እኮ ነው የኔ ቆንጆ። አንቺ እኮ ጎበዝ ነሽ የምር። ኬክ ይመስላል የምር። በተንኩት ግን ወይዮ ሲያምር። ሳልሳው ራሱ በዛ ያለ ነው። በተንኩት ግን ይቅርታ እሺ። ችግር የለም ኧረ ይበተን። እኔ በደንብ እንትን አላረኩም። ይቅርታ ግን በአንድ እጅ እኮ ማስታወሻ ይሆናል ብዬ ካሜራ እያነሳው ስለሆነ ነው። ግን አንቺ ብትሆኚ እኮ ቀስ አድርገሽ ነው። እኔ ሞያ የለኝም ሲጀመር። አንቺ ጎበዝ ነሽ። በጣም ያምራል የምር በጣም ያምራል። እንቁላልም አለ ይዤ እመጣለሁ። እሺ ቁጭ በይ እና የአንቺን ሳህን ላይ ላድርገው ወይስ አንቺ ትወስጃለሽ? የራሴ ወስደዋለሁ። እኔ የሚበቃኝ ነው ወስደዋለሁ። እሺ ማሬ ነይ አንድ ቁርጥ ወስጃለሁ። አረ ጨምሪ ነው ውሰጂ። ጨምሪ። አረ ይበቃል እንዴ ከዚህ በላይ አልበላም። ናይ ቁጭ በይ እሺ። መጣሁ ብዬ አንቺ ቁጭ በይና። አረ አንቺም ነይ እንጂ ምን እየሰራሽ ነው? ትንሽ እቃውን አጥብዬ እኮ ነው። እሺ ነይ አብረን እንበላለን። በስመ አብ በጣም ደስ ይላል። ሽታው ራሱ ደስ ይላል። በጌታ በኢየሱስም የተባረከ ይሁን። እንብላ። ናይ ታይ ቁጭ በይ ነይና እንብላ። እሺ ማሪ መጣሁ። ናይ በስመ አብ በጣም ጣፍጣል። አንቺ እኮ ባለሙያተኛ ነሽ የምር። በጣም ጣፍጣል። በዛይት ነው የጠበስሽው? ኧረ ዘይት ከሌለው ምርጥ ነው። በጣም ይጣፍጣል በእውነት ምርጥ ነው። ይሄ አራት ይገርል ምርጥ ነው አይደል? በጣም ጣፍጣል። እኔ በጣም ነው የምወደው ኮፍታ። በጣም ነው የምወደው። በቃ ነፍሴ ነው። ሌላ ምግብ ባይሰራ ነው የምለው እውነት። በጣም እንቁላል ተወጃለሽ ቢሆን ወሬ ይዤ በእራብ ገደልኩሽ አይደል? ነረሰ በጣም ነው ይራበኝ። ወይ ይሄን ረሰው አርጌ እሱ ጋር አንሽና አርጌ። በጣም ደስ ይላል። ያው እኔ በጣም ወደዋለሁ። ይሄ ልክ በቃ እንቁላል ግን ዝም ብዬ ነው የምሰራው። አልወድም። ቢያንቺ ትወጃለሽ? የተባረከ ይሁን።